والله أعلم ሰባተኛ ጥያቄ السلام عليكم ورحمة الله وبركاته ኡስታዝ አላህ ይጠብቀው ወአለይኩም ሰላም ورحمة الله وبركاته ኡስታዝ አንድ ሚስት አለች አራት ልጆች አሉ ጭራሽ እንዳላገባ ሰው ሁለተኛ ሚስት አግባ ይለኛል ነገር ግን ገንዘብ የለኝም ሰራም የለኝም ሚስቴም ቆይ መጀመሪያ እኔንና ልጆችህን አጥግበን ትለኛለች እኔ ደግሞ ተወኩል ካለን ይመጣል እላታለሁ እሺ አትልም እንዲያውም ለታላቁ ወንድሜ ነገረችው ይሄ ተወኩልን መጣረር አይሆንም ምን ትመክሩኛላችሁ ይላል አንተ ሚስት እያለችህ አራት ልጅ እያለህ ስራ ሳይኖርህ ሁለተኛ ሚስት መፈለግ ማለት አንተ ሩቃ ነው የሚያስፈልግህ አንተ ምን መጣ ከቻለች ለአባትህም ብትነግር ይገባታል እውነቷን ነው እንዴት ብሎ ነው ተወኩል ጋር የሚጋጭ ይሄ እንዴ መጀመሪያ ቤት ያለውን አረጋጋ ነው ያለችህ አልከለከለችህም ክልክል ነውም አይደለም እያለች ያለችው ታው እንጂ لا اله الا الله وهزي اليك بجذع النخله تساقط عليك رطبا جنيا وهزي اليك ወዳንቺ አነቃንቂው የተባለችው መርየም بجذع النخله እንዴ ልትወልድ ይጠላ ይሆና እኮ ነው ሰበብ እንዳለ ያሳየናል ይሄ ሰበብ ያዝ መስመር ያዝ ራስን አስተካክል አስገብታ አራት ልጅ እያለ ለመበተን ነብዩ አለይሂ ሰላቱ ወሰለም እየኩኑ ፉቀራ ይغنيهم الله ብሏል አላህ ስለዚህ ምን ችግር አለ ሀብት በትዳር ፈልጉት እኔ አሁን ሁለተኛ ማግባትን حرام ያደረኩት አይደለም እንዴ ምክር ግን መመክር ይሄ ነው አግባ ካለ ሩቃራ እንዴ በእንደዚህ አይነት ጡቱን ምን ሆናል ያ ማዕሸረ شباب من استطاع منكم الباءة فليتزوج فمن لم يستطع عليه بالصوم ካልቻልክ እንኳን ሁለተኛ ሶስተኛ እኮ አይደለም ካልቻልክ ጾም አንዷን ራሱ ጾም እኮ ነው ያሉት ነብዩ አለይሂ ሰላቱ ወሰለም የሚፈቅደውን ብቻ እያያችሁ አትሩጡ አላህ ብለህ لا اله الا الله የሚፈቅደውን እያሳደደ እሷን ሐዲስ ብቻ ትፈልጋላችሁ አው ምንድነው ለማጠራቀም ሩጫ ተቅላ እውነቷን ነው እና እንዴ አራት ልጅ አስቀምጠ እንደገና እንደዛ አይነት የሆነ ነገር እኮ የምትንቀሳቀስበት መስመር ብትይዝ እንደው